ዛሬ ማውራት ፈልገው ምንድነው ሪዛልት ቴል ዘ ትሩዝ በሚል ርዕስ ይሆናል። ውጤቶች የሚባሉት ነገር እናገራለን። ውጤቶች ምን ማለት እንደሆኑ ሁል ጊዜ ውጤቶቻችን ስለኛ ሪያሊቲ በትክክል ይናገራሉ። ሪዛልትን ካያችሁት፣ ውጤትን ካያችሁት ትክክለኛውን ነገር ይናገራል። አንተ ማን እንደሆንክ ባውቅ ከፈለክ ውጤቶችን ተመልከት። ሆነስትሊ ውጤቶችን ተመልክተ ውጤቶችን ካልወደድካቸው ችግሩ ከውጨኛው ኤንቫይሮንመንት ወይም አንተ በሌለህበት የሆነ ኤክስተርናል ኃይል የሆነ ነገር አከናውኖ አምጥቷቸዋል ሳይሆን አንተ ራስህ ተጠያቂ ትሆናለህ ማለት ነው። ውጤቶች የሚመጡት ከአንተ ነው። ከአንተ ነው ማለት ከየትኛው አንተ? ሁለት አይነት ማንነት ነው ያለው የሰው ልጅ ሁለት አይነት ማንነት ነው ያለው። the first self ወይም የመጀመሪያ ማንነት አለው። እንደገና ደግሞ second self አለው። ሁለተኛ ማንነት ደግሞ አለው። ውጤቶች የሚመጡት ከሁለተኛው ማንነቱ ነው። የመጀመሪያው ማንነቱ ማለት ፈጣሪ የፈጠረው ፈጣሪ በመልኩ አስመስሎ ሁሉንም ነገር እንዳይፈራ አድርጎ በተአምር አድርጎ ፖቴንሻል አድርጎ ምንም የፈለገውን ነገር እንዲሆን ግን ደግሞ የሆነ ቅርጽ ያላዘ ወደ ፈለገው ቅርጽ እንዲቀየር አድርጎ ፖቴንሻል አድርጎ የፈጠረው ማንነታችን የመጀመሪያ ማንነታችን ነው። በኒውሮሳይንስ አንድ ጨቅላ ህፃን ልጅ ሲወለድ ፒውር ፖቴንሻል ብሬን ሴልስ ምናልባትም በቁጥር መግለጽ ካስፈልገ ከ100 ቢሊየን በላይ ፒውር ፖቴንሻል ብሬን ሴልስ ይዘን እንደምንወለድ አረጋግጦታል ኒውሮሳይንስ በጥናትና ምርምር። እነዚህ ከ100 ቢሊየን በላይ የሆኑ ፖቴንሻል ብሬን ሴልስ እርስ በርሳቸው ሲቀጣጠሉ ወይም ደግሞ አንድ ነገር ስናውቅ የዚህ ዓለምን አንድ ነገር ስናውቅ እርስ በርሳቸው የመቀጣጠል ባህሪ ያሳያል። አይቀጣጠሉም፣ ግን የመቀጣጠል የመጠጋጋት ባህሪ ያሳያል። በዛ ሰዓት ሳይናፕሲስ ይባላል። ሳይናፕሲስ ጥቅሙ ምንድነው? ያወቅነውን ነገር አውቶማቲክሊ እንድናስታውሰው በራሱ እኛ እንደገና መማር እንዳይኖርብን ልማድ ማለት ነው። ይህን ሳይናፕስ ደግሞ በቁጥር ሲመዘኑ ከ100 ትሪሊየን በላይ ሳይናፕስ እንደሚኖረን ኒውሮሳይንስ ያስረዳል። አሁን በኒውሮሳይንስነት የሰው ልጅ መጀመሪያ ፒውር ፖቴንሻል ነበረ። ምንም ሊሆን የተዘጋጀ ግን ምንም አይነት አይደንቲቲ የሌለው ፒውር ፖቴንሻል ነበረ። ፒውር ፖቴንሻል ማለት አንድ የተወለደ ጨቅላ ህፃን ካደገ በኋላ ምን ሊሆን ይችላል ተብሎ ቢገመት የሚያውቅ የለም። የዓለማችን ቁጥር አንድ ሀብታም ሊሆን ይችላል እንደነ ኤለን ማስክ። የዓለማችን ቁጥር አንድ አሸባሪ ሊሆን ይችላል። ምንም ሊሆን ይችላል ግን ከረንትሊ እንደተወለደ ምንም አይደለም። ስለዚህ ምንም ያልሆነው ማንነታችን the first self ይባላል። የመጀመሪያው ማንነታችን እኛን የሚገልጸን ፈጣሪ የፈጠረው ወደ ምንም ለመቀየር የተዘጋጀነን እንጂ ምንም አይነት ቅርጽ ስለሌለን ፒውር ፖቴንሻል፣ ያ ፒውር ፖቴንሻል ባህሪያችን የመጀመሪያው ማንነታችን። ሁለተኛው ማንነታችን ደግሞ ያ ፒውር ፖቴንሻል ተወልዶ ዝም አይልም። ኤንቫይሮንመንቱን ሚሚክ ነው የሚያደርገው። በደመነፍስ ያስገባል፣ ዳውንሎድ ያደርጋል። የኢንቫይሮንመንቱ ጠቅላይ ይበላ አይበላም፣ ይቻላል አይቻልም፣ ይደረጋል አይደረግም፣ ጥሩ ነው መጥፎ ነው፣ አካባቢው የሚያምንበትን ባክግራውንድ ቢሊፍ ሲስተም ወደ ሰውነቱ ያስገባና ከዛ ካስገባው ሰው አንፃር አክት ያደርጋል ማለት ነው። ይሄንን የለመድነው ልማድ ሰከንድ ሰልፋችን ነው፣ ሁለተኛው ማንነታችን። ውጤት የሚመጣው ከሁለተኛው ማንነታችን ነው። የመጀመሪያው ማንነታችን ፒውር ፖቴንሻል ነው። አሁንም እድል አለን፣ አሁንም ቻንስ አለን። ወደ ፈለግነው ነገር ለመቀየር አሁንም ቻንስ አለን። ፈሪ ከነበርክ ደፋር ለመሆን አሁንም ቻንስ አለን። ድሃ ከሆንክ ሀብታም ለመሆን አሁንም ቻንስ አለን። በእያንዳንዱ ቀን አሁንም አዲስ ቻንስ፣ አዲስ ዕለት፣ አዲስ የመሆንና የማደግ ቻንስ ሁሉ ጊዜ ከኛ ጋር ነው። ከሆነው አንጻር ካየነው ግን ሀብታም የሆነ ሀብታም ነው፣ ድሃ የሆነ ድሃ ነው፣ ፈሪ የሆነ ፈሪ ነው፣ ታማሚ የሆነ ታማሚ ነው፣ ጤነኛ የሆነ ጤነኛ ነው። የሆነው ሆነናል። ከሆነው አንጻር ካየን ከሁለተኛው ማንነታችን። የመጀመሪያው ማንነታችን ካየን ግን አሁንም ገና ለመሆን ሬዲ ነን። ገና አሁንም ፖቴንሻል ነን እንጂ በቃ አንተ ሆነሃል፣ አልቀሃል፣ ተጠናቀሃል፣ ደሃነ ደሃ ሆነ የምትኖር የሚባል ህግ የለም። አሁን ዛሬ የተነሳ ነው ግን ሪዛልት ቴል ዘ ትሩዝ ስንል ውጤቶች እውነቱን ይናገራሉ። ውጤቶች ደግሞ የሚመጡት ከሁለተኛው ማንነታችን ነው። ኤንቫይሮንመንቱ እኛን የሚያውቅበት መንገድ ሁለተኛው ማንነታችን ነው። ስለዚህ ውጤት የሚመጣው ከሁለተኛው ማንነታችን ከሆነ ይህ ሁለተኛው ማንነታችን ምን አይነት እንደሆነ እንዴት አድርጌ ልወቅ ቢባል በውጤት ነው። ገንዘብ ወደ አካውንት የሚገባውን ገንዘብ ተመልከትና ስለ ገንዘብ ያለህን አንተን ታውቀዋለህ። ስለ ገንዘብ ከገንዘብ ጋር ያለን ግንኙነትን ታውቀዋለህ። ጤናህን የሐኪም ቤት ማስረጃን ተመልከትና ከጤና ጋር ያለን ግንኙነት ታውቀዋለህ። ከሰዎች ጋር ያለን ግንኙነት ተመልከትና የጥሩ ከሆነ ጥሩ የሰዎች ግንኙነት ወይም ሂውማን ኮሚኒኬሽን አቲቲዩድ አለ ማለት ነው።
ውጤት ሁል ጊዜ አንተን አስተካክሎ ይነግርሃል። ውጤትን ማለት ውጤትን ስታይ የምታየው አንተ ራስህን ነው።